እሺ ሄሎ ጋይስ እንኳን ወደ ቴክሲቪል ስቱዲዮ በሰላም መጣችሁ። ይህ ትሬኒንግ የአውቶካድ ፎር ቢጊነርስ ነው። ያው ለጀማሪ የሚሆን አውቶካድ ትሬኒንግ ነው። የመጀመሪያው ቻፕተር ስለ ኢንተርፌስ ይሆናል። በውስጡም 5 ኤፒሶዶች አሉት። የመጀመሪያው ኤፒሶድ አባውት ሞዴል ስፔስ፣ ሁለተኛው ሪበን፣ ሶስተኛው ስለ ፓሌት፣ አራተኛው ስለ ስታተስ ባር፣ አምስተኛው ደግሞ ስለ ኮማንድ ላይን። አሁን ወደ መጀመሪያ ኤፒሶዳችን የምንሄድ ይሆናል ማለት ነው። አሁን ቀጥታ አውቶካዳችንን እንከፍታለን። ኦልሬዲ እኔ እዚህ ጋር ከፍቼዋለሁ፣ እናንተም ክፈቱት። እንደን ፊት ለፊት ይሄ የምናያቸው ነገሮች ጠቅላላ ያው ኢንተርፌስ ይባላል። የአውቶካዳችን ኢንተርፌስ ነው። እነዚህ ኢንተርፌሶች ምን በውስጡ ይዘዋል? ከነዚህ ከኢንተርፌሶቹ ዋናዎቹ 5ቶቹን ማሳያችሁ ይሆናል ማለት ነው። የመጀመሪያው ወደ ሞዴል ስፔስ የምንለው ነው። ሞዴል ስፔስ ማለት ይሄ ጥቁሩ ስፔስ ሲሆን ላይክ ቨርቹዋል ወረቀት ነው ማለት ነው። ቨርቹዋል ወረቀት ነው። ላዩ ላይ ድሮ የምናደርግበት ሳይዝ ኢንፊኒት ሳይዝ ያለው ነው። ለምሳሌ አንድ ላይን ኮማንድ በውስጥ እዚህ ጋር ላይን በውስጥ I can draw anything I want የምፈልገውን አይነት ሼፕ ወይም ደግሞ ድራፍት ማድረግ እችላለሁ ማለት ነው። ስለዚህ ይሄ ልክ እንደ ወረቀት ያገለግለኛል ማለት ነው። ለምሳሌ በድሮ ጊዜ ወረቀትና እስራስን ተጠቅመን ነው የምንሰራው አይደለ? ያ ማለት ስንስል ስለ ስኬል ተጨንቀን ነው የምንስለው። አንድን ትልቅ ቢልዲንግ ትንሽ ወረቀት ላይ ማስቀመጥ ወይም ደግሞ አንድን ትልቅ ኤርፖርት አነስ ያለች ወረቀት ላይ ማስቀመጥ በጣም ያስቸግር ነበር። ይሄ ግን ሞዴል ስፔሳችን ኢንፊኒቲ የሆነ ሳይዝ ስላለው ዋን ቱ ዋን በሆነ ሳይዝ ኦር ደግሞ ፉል ስኬል ወይም ደግሞ ፉል ሳይዙን የቢልዲንጉንም ሆነ የማንኛውንም አይነት ለመሳል የፈለግነውን ነገር ወይ ድሮ ለማድረግ የፈለግነውን ነገር ማስቀመጥ እንችላለን ማለት ነው። ሞዴል ስፔሳችን ይሄን ይመስላል ማለት ነው። አገልግሎቱ ይሄ ነው። በቀላሉ ብዙም ኮምፕሊኬትድ የሆነ ነገር የለውም ማለት ነው። ከሞዴል ስፔስ ኢዝ ላይክ ኤ ታብ ነች አክቹአሊ። ከጎኑ ሌላ 2 ታቦች አሉ። ሌአውት 1 እና ሌአውት 2 ባይ ዲፎልት ሁሌ 2 ሌአውት አለው አውቶካድ ማለት ነው። ለምሳሌ ሌአውት 1ን ብትነካው እዚህ ጋር ፔፐር ወይም ደግሞ ወረቀት የመሰለ ነገር ይመጣልናል ማለት ነው። ይሄ ጥቅሙ ምንድነው? የሰራነው ሞዴል ላይ የሰራነውን ሞዴል ስፔሳችን ላይ የሰራነውን ድሮይንግ ፕሎት ለማድረግ የምንጠቀምበት ፔፐር ነው ማለት ነው። ይሄንን ስለ ሌአውት ወደፊት ፕሎቲንግ ላይ ስንደርስ በደንብ የምናወራ ይሆናል። አሁን ወደ ሞዴላችን ስንመለሳለን ማለት ነው። ያን ለማድረግ ከርሰራችንን ሞዴል የሚለው ላይ ወስደን ጀስት ክሊክ ማድረግ ብቻ ማለት ነው። ደግሞ ወደ ሞዴል ስፔሳችን እንመጣለን። ዙም ኢን ዙም አውት እያደረግን እንደፈለግን የፈለግነውን ያህል ሳይዝ ያለውን ነገር ላይ ድሮ ማድረግ የምንችልበት ስፔሳችን ነው ማለት ነው። ስለዚህ ቤዚካሊ ሞዴል ስፔሳችን ማለት ዲዛይናችን ሙሉ ሼፕ የምናደርግበት ቦታ ነው ማለት ነው። እዛ ይሄን ይመስላል። ለቀጣይ ቪዲዮ ያው ስቴይ ቲዩንድ ብዬ በአክብሮት ጋብዛችኋለሁ። አመሰግናለሁ።